ጠባብ ቤትና ሞቃት አካባቢ ለምትኖሩ ሰዎች ጠቃሚ የሆነ መረጃ ይዤላችሁ መጥቻለሁ። ቲክቶክ ላይ ያገኘሁት መረጃ ስለሆነ ይጠቅማችኋል ብዬ ስላሰብኩኝ ነው ላጋራችሁ የፈለኩት። በሉኑ ላሳያችሁ። አሁን ነው እንጀራችን እንግዲህ እንዴት እንደሚያምር አይታችኋል። እቺን ወርቅ የመሰለች እንጀራ በንጹህ በታጠበ ላስቲክ ካደረጋችሁ በኋላ እንጀራችሁ እንዳይሻግትባችሁ ከላስቲኩ ስር መሶባችሁ ላይ እንዲህ ነው የምታስቀምጡት። እንዲህ በትናርጋችሁ ሙሉ ለሙሉ ሰፌዱ ሙሉ ለሙሉ ጦስኝ ነው የምታስቀምጡት። የደረቀ ጦስኝ ደረቅ ጦስኝ ታዘጋጁና እሱን ታደርጋላችሁ። ከዛ ላስቲካችሁን እንጀራችሁን ከተጋገረ በኋላ ወይንም እንጀራችሁን እየጋገራችሁ እዚህ ላይ ማድረግ ነው። ለመጀመሪያ ጊዜ ኢፌክቲቭ ላይሆን ይችላል። ሁለተኛ እና ሶስተኛ አራተኛ ከዛ በኋላ ግን ምንም ችግር የለውም እና ጦስኙን መቀየርም አስፈላጊም አይደለም። ምክንያቱም ጦስኙና እንጀራው አይገናኝም፣ ከላስቲኩ ስር ነው ያለው። ስለዚህ እኔ ውጤት አይበታለሁኝ፣ እናንተም ተጠቀሙበት።